ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከ ኖር ደትንሽ አትታገሱም? ምን አገባኛው? ለእንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቂ። ደግሞ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሹ የቱ ጋር? አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አረጋል። ውረዱ ወይ ውረዱልኛ። ተጨነኩኝ እኮ ውረዱልኝ። እኔ እኮ ህዝብ ትራንስፖርት መስጫ ነው። ውረዱልኝ። እማትገመት ሰው ሁን ኤልያስ፣ ሰማኝ አይደለ? ማንም ሊገምት አይገባም። አንድ ካፌ ገብተህ ወይ ሬስቶራንት ገብተህ በየእንት ካልክ ለምንድን ነው የሚመስላቸው? ምበለው አንተ ግን ምን አትልም? አትበለው። ትወጣለሁ። ሳልበለው ትወጣለህ። ይሄን ያህል ነው ማለት ማንም ሊገምት አይገባም። ሰማኸኝ ኤልያስ? አልገመትም። ማንም ሊገምት አይገባም። አንተ ምንድነው እሱ? አልገመትም። ወተት ልጠጣው ባልሆነ አልገመትም። ይሄን ያህል ነው ማለት ኤልያስ። ምን ተባባልን አሁን? የተገመትኩ ቀን ነው የምሞተው። አልገመትም። ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከእሑዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያደረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት? ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ አንዴ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ። ምንድነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምኑ? መቅደድ የተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንዴ በመድኃኒት የሚጠፋ ነገር ነው እንዴ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድጸጸት አታርገኝ፣ እንድጸጸት። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው የቀደድከው? እና ሰፋው ነው ምን በገምችል ማለት ቀደው እያየሁኝ ቀደው። ምንድን ነው ያልከኝ? ሰፈር ከምንቀመጥ ሰፈር ከምንቀመጥ መስዋዕት አልችልም። መስዋዕት አልችልም። የሆነ ሊስትሮ ጠራ። የሆነ ሊስትሮ ጫው ምንድን ነው ራስህን ነፃ ልታወጣ ነው? በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም። መስዋዕት ሰውዬው እሺ ምን ይላል እሱ? በእናትህ ቡና ይፍጠንከነው ነበር ያለብኝ ማርደው። በእናትህ ጠቆር ይበል ነፃ ይበል ቡናው። አንተ ቡና ነው ያልኩህ። ቡና ላይ ነፃ ነው እንዴ? ኤልያስ በመከራ ይወለ በመከራ አንተ ቤት አስጠርተኝ ነበር። የለም አስባልኩ። በቃ ለምን አፈታኝም? አልተመቸኝ። አንተ ውጭ ፍየሉ ማን ይረዳው? ፍየል አላርድም እኔ በሬ ብቻ ነው ማርደው። ለምን እንዲያማል? እኔ በሬ አሞት ውስጥማ ወርቅ አለ። የበሬ አሞት ውስጥ ወርቅ አለ። እንዴት አወቅ? ሽጫለሁ። ብዙ ጊዜ ሽጫለሁ። የት? ጀሞ አንድ ሰንምን ህንጻ ላይ 3ኛ ፎቅ ላይ 005 ቁጥር ላይ በመሄድ ሽጫለሁ። እነሱ እየገዙ ኤክስፖርት ያደርጋሉ። በዚህ ስልክ በመደወል አንተ መሸጥ ትችላለህ። በግራም ነው ደግሞ የሚገዙ። ግቢ እኮ በሬ አለ እኮ። እውነት እንዴ? ልታረቡኝ የገዛችሁት? ልታርዱት ነው? ልናርደው ነው እንጂ ባል አይደለ እንዴ? እንረዷ። የለም ግን አስብለኸኛል ቅድም። የለም አስብለሃል። ራሴ ልመጣ ፈልጌ እኮ ነው። የለም ያስባልከው? አዎ እኔማ እንዳለፉ እኮ ነው። ራሴ ልምጣ ብዬ ነው። ቡናው ደርሷል። ጠጣው። ወይኔ ኤልያስ ኤላ ወይኔ ኤልያስ ምን ሆነ ነው? ኧረ ወዲህ በጣም እየቆረጠኝ ነው። ምን ሆነ? መጀመሪያ ራሴን ነበር ያመመኝ። ከዛ ሚስቴ ያስቀመጠችውን መድኃኒት አንስቼ ኳጥኩቲም በኋላ ወዲህንም ያመኛል። ምንድነው መድኃኒቱ ብዬ እጄ ፋርማሲ ሳሳያቸው ፖስት ፒል ነው። ወይኔ ጉዴ! ፖስት ፒል አለ እንዴ? ምን ችግር አለ? ፖስት ፒል ውጪ እኮ ነው። ምን ችግር አለ? ወይ አንተ እሱ እኮ ሴት ልጅ ብቻ ነው ማጥ የምትችለው እኮ። እርግዝና መድኃኒት እኮ ነው። መከላከያ ነው። እናቴ ሞትኩልሽ። ወይኔ እናቴ ሞትኩልሽ። ወይኔ ጉዴ! እርግዝና መከላከያ ነው እንዴ? ሲጀመር ማለት ዳር አይደለ እንዴ? እናንተ ቤት ምን ይሰራል? እሷ የምትውጠው ለምንድን ነው? ወይኔ ትማግጥብኛለሽ ማለት ነው። ወይኔ ኤልያስ በአንድ ድንጋይ ሁለት ወፍ አገኘች። በቃ ልገል ነው መሰለኝ እኮ አስባ ምናምን እኮ ልገል ነው እንዲደይም። ሰላም እንደምንቆያችሁ የነገውን የአየር ሁኔታ የምነግራችሁ እኔ ኤልያስ ሲሆን እስከ ዜናው መጨረሻ አብራችሁ ይቆዩ። በነገው በኢትዮጵያ እንደ አጠቃላይ ክፍሏ በጣም ከባድ ፀሐያማ ሆኖ ይውላል ተብሎ ይጠበቃል እና ይሄን መረጃ ለጓደኞቻችሁ ለዘመዶቻችሁ ልከው አለባበሳቸውን ከፀሐዩ ጋር እንዲሄድ አድርገው እንዲወጡ አድርጉልኝ እና የዛሬውን ዜና እየነገርኳችሁ ያለሁት እኔ ኤልያስ ነኝ። እኔ የምለው የሜትሮሎጂ መዘገቡ ሰውዬ ነው አይደለ? አዎ። ትላንትና ለዛሬ ምን ብለህ ነበር? አደገኛ ፀሐይ ይወጣል ብለህ ነበር። ለምን ዘነበ? ኃጢአታችን የኛ ኃጢአት
አንተ ለምን ዘነበ? እኔ በአንተ ምክንያት እየሰማው እየወጣው አለባበስ አስተካክል ብለህ ቁረጠው። እንዳቆርጥ ብሎኛል። እኔ ያልኩህ አለባበስ ቁረጠው እና የኔ እንጀራ ገመድ ይቆረጥ። ቁረጠው እኮ ነው። ምንድን ነው ላይቭ ነው? አዎ ብታቋርጥ አንገትን ነው የምቆርጥ። ላይቭ ነው። አንተ ዝም በል። እኔ አንተ እየሰማው እየወጣው ዝናብ ለበላኝ። እኔ የምከሰው ልጅ ነኝ። ይሳሳታለሁ። ያኪስተኝ ወንድሜ አባቴ የኔ ወንድም በእናትህ ቦሌ አካባቢ እንድታደርሰኝ ነበር። ቦሌ ቦሌ አካባቢ እና ያዝነው ደግሞ 300 ብር ነው። ተባባረ 300 ብር 300 ብር። ስንት ናችሁ? 6 ነን። 6 ችግር የለውም። አንተ እሺ በል እንጂ እኛ ተደራርበን እንቀመጣለን። ብሩን ብታካፍለው ግን ለእያንዳንዱ ሰው 50 ብር እንደሚመጣ ታውቃለህ? አንድ ሰው በታክሲ ቤት ስንት ብር ያወጣል? ወንድም 80 ብር ያህል እኮ አንድ ሰው ይጨርሳል። ታውቃለህ እኮ አንተ አትተባበረንም። እኔ ችግር የለውም። ኪዛሉ ልሰራ እኮ ነው የወጣሁት። ለምን ምን ንቀኝ? እንደዛ እኮ ንቀት እኮ አይደለም። አንድ ትተባበረኝ እኮ ነው። አትሄድም? ቆይ ጠብቀኝ እኮ ነው ያልኩኝ። እያዛገኝ እኮ አልሄድም። እኔ የምልህ ባለቤት እንዴት ነች? ጠፋች እኮ ካየኋት ቆዩ። እባክህ ነገ ልትሄድ ነው። ሀያቷ ታመው ልጠይቃቸው። ለዛ የጠፋችው ሀያቷ ታመሙ? አዎ። ወይኔ እኔ እናት ታውቃቸዋለህ? ምኑን? አይ ካንተ አፍ ስለምሰማ ነው። መልካም ናቸው። እኔም አላውቃቸውን አንተ እንዴት አወቅህ ብዬ ነው። አይ መልካም ናቸው ስለሰማሁ ነው። ንገረኝ እስቲ ወደ ሀያቷ ገንዘብ ስጣታ። ሄዳ በደንብ እንድጠይቃቸው ገንዘብ ስጣት። ቢያንስ እንጂ በቃ ለኔ 30-40 ሺህ ያስብኩት ስጣት። ውይ ምን ታረጋለች? ቆሎ ማይገዛ ብር እና ስንት ላይ የታሸገ እኮ አይገዛም። 100 ሺህ ብር ስጣት እንጂ በደንብ ሄዳ ጠይቃቸው። 100 ሺህ ብር ስጣት። በቃ ስጣታለሁ። እኔ ለሱ ያልሆነ ነገ ትኖራለህ እንደሆነ ስራ አብረን እንድንሄድ ብዬ ነገ እኔ ፊልድ እኮ ልወጣ እኮ ነው ለአንድ ሳምንት ያህል። ነገማ አታገኘኝም። አንተ አስተማሪ አይደለ እንዴ? እኮ መደቡኝ እኮ። ወዴት? ወደ ሚስት ሀገር ነው። አትሽሽኝ፣ ቆመህ አውራኝ። የምን ሚስት ሀገር? ወደ አሶሳ ተመድቤ ነው። አይ ወደ ስራ እኮ አትሽሽ ወደዚህ። ኧረ እኔ አልሽ ምን አጥፍ ምን አደረኩኝ? ማን ማገጠብን? ማን ማገጠ? የፈለግከውን እንደሚሰማው ወንድሜ። አቤት ወንድሜ። ሰላም አለን። እዚህ አካባቢ ሽታ አለ። አያቸው እዚህ ጋር ምን ነው እዚህ ጋር እንዴ? እንደዚህ ነው የሚያረው። ይሄ መጸዳጃ ነው እንዴ? መጸዳጃ ቤት ነው። ግድግና እኮ ነው። በ50 ብር ማስክ ጤናህን ብጠብቅ አይሻልም? በኋላ ታመህ ሕክምና ላይ ብዙ ብር ከምትወጣ ስንት ነው ያልከኝ? 50 ብር። አሪፍ ነው ማክሱ። በጣም ቆንጆ መስክ ይሁን። ምን ሆኖ ነው ግን? ንገሯቸው እንጂ እንዴ ምከሩ እንጂ ምን ሆናችሁ ነው ዝም ብለው? እኔ ምን ወንድሜ አንተ ራስህ ብታረግ እኮ አሪፍ ነው ለጤና። ወጣ ማን ይካረኩኝ? አትጎዳለህ ወንድሜ። ከጤና ይበልጣል። አይ ችግር። ኧረ እንዲህ ግን ምከር። በጣም ቆንጆ ስራ አየህ። በጣም ቆንጆ ስራ። ምን ትንሽ ገማ አድርጎ እንጂ ደግሞ ወዲ ደርቋል እያልኩ አንተ ማለት ወዲ ደርቋል እንዴ? በቃ 5 ብር ጨምረህ 30 በቃ እኔ ነኝ እንጂ ምን ማለት ነው? ምን ነው እኔ አንዴ ማረው አንካ ሽቀን ያራል አንተ አኮንታ ምን ልታራንካ በቃ እኮ ማይ ሰራውበት ነው። አሁን ሌላውን ወሬ ትተነው እስኪ ስለማታው ጨዋታ አስተያየት። አይ ምንም እየሰራ እንጂ ጆሮ ነው የምጠባው። ወደ ተጠጋር ከተፍ ሰማይ ኢልያስ አርቦኛል። ምግብ ተዘዘ። ቆይ እስኪ ተንኮሻክሽ አባቴ ቀስ ብለህ ከተፍሽ። ምግብ ምን ፈልገህ ነው? ቦሪቶና ሻይ የፈጠነ አርቦኛል። እሱ የቅመም ሻይ ነው የሚጠቀመው። የቅመም ሻይ ስለሆነ ቆንጆ ሻይ አፍላል። ያልሰማችሁም እንዴ? በእናትህ ተበላሽቷል እኮ ማብራቱ ተገነጣጥሎ የለም። ስቶቭ አባቴ ምን ተሰራር ነው? ሻይ የለም። ደንበኛ ምን አክብሩ አይደለም እንዴ? ይቅርታ ይነኝ ጌታ ሌላ ጊዜ የመጀመሪያው ነው መሰለኝ። ችግር የለውም። ማን ነው አንተ? እኔ በዚህ ጣቴ ከሰል አልነካም። አንተ ማን እንዴ? ምንድን ነው ይሄ? በዚህ ጣቴ እንዴት ነው ከሰል? ከፈለክ ራስህ አቀጣጥለህ ሽጥ። እዚህ እናንተ ነው ስማ፣ እሱ ጋር ማለት ምንድን ነው? ባለቤቱ አንተ አይደለ እንዴ? አይ እሱን ተውና፣ ስለ እስኪ አሁን አንተ ሜሲ ይችላል ነው የምትለኝ? ኳስ በጣም ይችላል ሜሲ በጣም ምንድን ነው ምን ከስተመር ንጉስ ነው ይሄ። ና በአንተ ጥፋት ና ምንም እንዳትለኝሽ። ከስተመር መቀጣት አለበት።